Production. ያላህ ሰላም እዝነቱና በረከቱ በእናንተ ላይ ይሁን። እንዴት ናችሁ? እንዴት ከረማችሁ? ውድ ተመልካቾቻችን ዛሬ ላይ ላነሳላችሁ ያሰብኩት ቁም ነገር ከልጆች ጋር የተያያዘ ሐሳቦችን ነው። እንግዲህ ከልጆች ጋር የተለያዩ የረመዳን ጊዜያችንን እናሳልፋለን። ልጆች በእኛ ህይወት ውስጥ የራሳቸው የሆነ ተጽዕኖ አላቸውና ከረመዳን ጋር የተያያዘ የራሳቸው ሐል ነበራቸው። በተለይ በሱሐቦቹ ዘመን ከጾም ጋር የተያያዙ የተለያዩ ሐዲሶች ይመጣሉ ልጆችን ከማስለመድ ጋርና በልጅነታቸው ጾምን እንዲለምዱ ወደ ጾም የበለጠ ፕራክቲስ እንዲያደርጉት ከትንሽነታቸው ያለማምዷቸው እንደነበር እናያለንና በአጠቃላይ ግን እንደው ከተርቢያው ጋር ተያይዞ ተርቢያ ማድረግ የሚለውን ሐሳብ ትንሽ ማየት ስለፈለኩ ነው። ተርቢያ በማድረግ ሂደት ውስጥ ብዙ ጊዜ የተዛባ የምንይዛቸው ሐሳቦች አሉ። በተርቢያ ውስጥ እናትና አባት የራሳቸው ሚና አላቸው። በተለይ እናቶች ልጆቻቸውን ተርቢያ በማድረግ ሂደት ውስጥ ከፍተኛ ሚና አላቸውና በዛ ውስጥ ግን ሁሌ ምን እናስባለን? ልጆቻችንን ማልበሳችን ማጠጣታችንና እንዲማሩ ማድረጋችን ከተርቢያ እንደሆነ በቃ ያ እነሱን ተርቢያ እንዳደረግንና የሰራናቸው እንደሆነ እናስባለን ብዙ ጊዜና ወላጆች ከዚህ ጋር ተያይዞ ሶስት አይነት ባህሪ ይኖራቸዋል። አንዳንድ ወላጆች ይሄ የእሳት አደጋ መኪና ታውቃላችሁ አይደል? ልክ እሳት ካልተፈጠረ አይመጣም። እሳት ሲነድ እሳቱን እየተከታተለ የሚያጠፋ አይነት ባህሪ ያላቸው ወላጆች አሉና ችግር ሲፈጠር ብቻ ነው የሚመጡት፣ ችግሩን ለማጥፋት ነው የሚመጡት እና እነሱ የሚኖሩት ችግር ሲፈጠር ነው፣ ከችግሩ በፊት አይደርሱም። እንዲህ አይነት ባህሪ ያላቸው ወላጆች አሉ። ሁለተኛው ደግሞ አይታችሁ ከሆነ የዱር እንስሳቶች ከኖርማሊ ከተማ ላይ ምናምን አስገብታችሁ አብራችሁ ልታኗኑሯቸው አትችሉም። እነሱን በማላመድ ሂደት ውስጥ ዋጋ የሚከፍሉ ሰዎች አሉ። ልክ እንደዚህ አይነት ባህሪ የሚይዙ ደግሞ ወላጆችን እናያለን። ልክ የዱር እንስሳን አምጥተን ከሰው ጋር እንዲላመድ ባህሪውን እንዲተው ሁሉ ነገሮቹ ስሙዝ ሆነው ምንም አይነት ሪዝነብል ሳይሆን ማለት ነው ምክንያታዊ ሳይሆን ሁሉ ነገር እርግፍ አድርጎ እንዲተው የማላመድ ስራ የሚሰሩ አይነት ባህሪ ያላቸው ወላጆች አሉና ልጆች የሆነ ነገራቸውን ስናስተዋቸው ወይም ደግሞ ስናላምዳቸው ወይም ከሆነ ካራክተር ስናስወጣቸው ከሆነ ባህሪ ስናስወጣቸው ምክንያታዊ ልንሆን ይገባል። ለምን የሚለውን ነገር ሊያውቁ ይገባል። ለምንድነው ይሄንን የምናደርገው የሚለውን ሐሳብ ማየት አለባቸው። ምክንያቱም አይታችሁ ከሆነ ከረመዳናችን ጋር ተያይዞ ቤታችን ላይ በመናፈጥርበት ሰዓት ልጆች ሰላም ሊነሱን ይችላሉ። ግዳም መጥቶ ሊሆን ይችላል። ይሄ አልባሌ የሆነ ማለት አደቡን ያልጠበቀ ከድንበር ያለፈ አይነት አክቶችን ሊያሳዩ ይችላሉ። አደቡን ያልጠበቀ አይነት ነገርና አደብን ምክንያታዊ ሆነን ለምን ያንን ማድረግ እንደሌለባቸው አሳይተን ምናልባትም እንግዳ ባልመጣበት ሰዓት ያንን ቤት ማንፈቅድላቸው ከሆነ አብረውን እንዲያፈጥሩ ማንፈቅድላቸው ከሆነ በማፍጠር ሂደት ውስጥ ደግሞ ያንዳንዱን አደቡን እያስተማርናቸው ማን ሄድ ከሆነ እንግዶች በመጡ ቀን ብቻ የምናስገባቸው ከሆነ በፍጹም ስቴብል ሆነው ሊቀመጡ አይችሉም። ቤቱን ሊረብሹ የሚመጣውንም እንግዳ አዛ ሊያደርጉ ይችላሉና በዛ ሂደት ውስጥ ተርቢያ ማድረግ የምንላቸው ሐሳቦች አሉ። እንዴት ነው ተርቢያ የምናደርገው የምንለውን ሐሳብ በሚቀጥሉት ፕሮግራሞቼ በሰፊው አያቸዋለሁ። የተርቢያ መሰረታዊ ነገሮች አሉ። እነዛን መሰረታዊ ነገሮች እያንዳንዱን እየገባን እንዴት ተርቢያ እንደምናደርጋቸው ምን ፓርት ላይ ደግሞ ልጆች ተርቢያ መደረግ እንዳለባቸው ያሉ ሐሳቦችን በሰፊው እናነሳለን። እዚህ ሐሳብ ላይ ግን ቢያንስ ምክንያታዊ መሆን ከልጆች ተርቢያ ጋር ተያይዞ ዶክተር ሙስጠፋ አቡ ሰዒድ የሚያነሳው አንድ ገጠመኝ አለ። በጣም ይሄ ተነሳ ሲባል የሚነሳ ቁጭ በል ሲባል
የሚቀመጥ አይነት በጣም ታዛዥ የሆነ ልጅ መስራት እንፈልጋለን እና ያንን ልጅ ደግሞ በጣም ተርቢያ እንዳደረግነው ልናስብ እንችላለን። ዶክተር ሙስጠፋ ይላል በሆነ ህይወት አጋጣሚው የሚያማክራቸው ሰዎች ነበሩና ሰውየው ቤቱ ይጠራኛል አለና ያ የጠራው ሰውዬ ለልጁ የከፈለውን ዋጋ ነው የሚነግረው። ልጁ ሐፊዝ ነው፣ ቁርአን ላይ ሒፍዝ ነው፣ እንደገና ሐዲሶችን ይማራል፣ ከመስጂድ አይወጣም፣ 5 ወቅት ሰላቱ መስጂድ ነው የሚያሳልፈው፣ እናትና አባቱን በጣም ነው የሚታዘዘው፣ ያሉትን በጣም ነው የሚተገብረውና የሆነ ሰዓት ላይ ልጁ መስጂድ ይገባና የሆኑ ጀማዎች ጋር አብሮ ይሆናል እና በጣም ታዛዥ ነው እንዳልኳችሁ እና ሲታዘዝ ይሄንን የምታዘዘው እንዲህ ስለሆነ ነው የሚል አይነት ታዛዥነት አይደለም፣ እጅግ ታዛዥ የሆነ ልጅ ነውና ሄዶ ከዛ ጀማዎች ጋር የሆነ ሐሳብ ያነሱለታል እና በሐሳቡ ዙሪያ ይስማማበታልና ለምን የሚል ነገር የለም ውስጡ፣ ለምን ይሄንን አደርጋለሁ የሚል ሐሳብ የለምና ይሄ الولاء والبراء የሚል ሐሳብ አለና ይሄ ከክህደት ከኩፍር ወደ ኩፍር ውስጥ ገብተዋል ብለን የምንላቸውን የማስወገድ አይነት ነገር የሚነሳበት ሐሳብ የሚነሳበት ቦታ አለና እዛ ሐሳብ ጋር ማስወገድ ያለብህ መጀመሪያ ያለብህ ከምን አህሊህ ነው ከቤተሰብህ ነው ብለው ያሳምኑታል ማለት ነውና ተመልሶ የቤተሰቡን የሆነ ያህል ሰው በመሳሪያ ከገደለ በኋላ አባትየው ሊገል ሲል ተይዞ ነው የተገደለው ልጁና ዶክተር ሙስጠፋ ይላል አባትየው ኢማማውን አውልቆ ጣል አደረገና እኔ በልጅ ህይወት ውስጥ ምንድነው ያጎደልኩት አለኝ አለ። አይነው እኔ ምን እንዳጎደለ አውቃለሁ አለ፣ ግን ልነግርበት የምችልበት ሰዓት ላይ ግን አልነበርኩም ማለትና አይታችሁ ከሆነ ልጆቻችን ታዛዥ መሆናቸው ብቻ ተርቢያ እንዳደረግናቸው ልናስብ እንችላለን። ግን ለምን ነው የሚታዘዙን አላህ ወላጆቻችሁን አክብሩ ስላላቸው ነው አምነው ሲታዘዙንና ለምን የሚል ሐሳብ እንዳያነሱ ዝግት አድርገናቸው ሲታዘዙን እኩል አይነት ተርቢያ አይኖራቸውምና እኛን በጥሩ የታዘዙን ልጆች ፍጹም ካለ ምክንያት የሚታዘዙ ከሆነ በመጥፎ የሚያዛቸውንም የውጭ ሰው ከመታዘዙ ወደኋላ አይሉ። ስለዚህ እዚህ ሐሳብ ላይ ጠንቅቅ ልንል ይገባል ነው። ሶስተኛው ይሄ ትክክለኛ ሙረቢ ወይም ትክክለኛ የልጆችን የማሳደግ ስርዓት ተከትሎ የሚያሳድጉ አይነት ወላጆች ባህሪ ነው። በዚህ ባህሪ ውስጥ ልጆችን በቁጣ በስድብ ወይም በጩኸት ለማሳመንና ሐሳባቸውን ለማስቀየር አይታገሉም። እንደዚህ አይነት ባህሪ ያላቸው ሰዎች ምንድነው የሚያደርጉት? ልጆቻቸውን በፍቅር ይረታሉ። ረሱል ሰለላሁ ዐለይሂ ወሰለም ያደርጉት እንደነበረ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ልክ ፋጢማን ሲያገኙ ቀጥ ብለው ይነሳሉ፣ ድግ ብለው ነው የሚቀበሏት ፋጢማን ሲያገኙ። ከዛ በኋላ በዚህ በሁለት ቅንድቦቿ መካከል ይስሟታል ፋጢማን። ከዛ ቦታቸው ላይ ያስቀምጧት ነበርና ይሄን ክብር እየሰጡ አሳድገዋት ፋጢማ በህይወቷ በጣም ብዙ ዋጋ ከፍላላቸዋለች። ከልጅነቷ ጀምሮ ረሱል ሰለላሁ ዐለይሂ ወሰለም ሲሰቃዩ ምን ሲሉ ያየች ነውና ስነ ምግባራቸው ገዝቷታልና እርግጥ ነው ረሱል ሰለላሁ ዐለይሂ ወሰለም እሷን ብቻ አይደለም የዓለምን ሰዎች በፍቅራቸው ረተው ነው ብዙዎቹን በጦርነት እንደሚባለው ሳይሆን በፍቅር ነው ረተው ወደ እስልምና ያስገቡትና በጣም ብልህ ወይም ደግሞ ስኬታማ የተባሉ ወላጆች ልጆቻቸውን በፍቅራቸው የሚያበረክኩና ሮል ሞዴላቸው ወላጆቻቸውን የሚያደርጉ ልጆች መስራት ነው። በጣም ስኬታማ የተርቢያ ሂደት የምንለው ምናልባት ከተርቢያ ጋር ተያይዞ ያሉ የተለያዩ ሐሳቦች አሉ። በተለይ ልጆችን በማሳደግ ሂደት ውስጥ ወሳኝ የምንላቸው ቁልፍ ነገሮች አሉ። ወደፊት በማነሳቸው ፕሮግራሞች ላይ የማነሳ ነው የሚሆነው። እንግዲህ የዛሬ ፕሮግራም ይሄንን ይመስል ነበር። የረመዳን ጥቅል ወደ እናንተ የማደርሰው ደግሞ ሁሌም በህይወታችን ውስጥ ልጆቻችን የዱዓችን አንድ ፓርት እንድናደርጋቸውና ሁሌም በሱጁዳችን በሩካዓችን በተለያዩ የዱዓ ቦታዎቻችን በደንብ እንድናስባቸውና አላህ ዱንያ አኺራቸውን እንዲያስተካክልላቸው ረሱል ሰለላሁ ዐለይሂ ወሰለም ሁሌም ይላሉ ዱዓ ስታደርጉ ትንሽ ነገር አትጠይቁ፣ ስትጠይቁ ከፍ ያለ ነገር ጠይቁ ብለው ይላሉ። ለዛም ነው እንደው ጀነትን እንኳን ስትጠይቁ ፈስአሉል ፊርደውስ ይላሉና ጀነት አስገባን ብቻ ሳይሆን ፊርደውስን አስገባን ብላችሁ ጠይቁ ነውና ለልጆቻችንም ከፍ ያለ የምንጠይቃቸው ነገሮች ከፍ ያለ የሆነ ነገር ሆኖ
በህይወታችን ሊያሳኩት የሚችሉት ከፍ ያለ ነገር ሂማ ውስጥ እንዲኖራቸው ዱንያ አኺራቸውን አላህ እንዲያስተካክልላቸው የአይን ማረፊያዎቻችን እንዲያደርጋቸው ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ እንደሚያመጡት ልጆቻችንን የአይን መርጋዮቻችን አድርግልን ብለው እንደሚሉት ማለት ነው። እነዚህን ዱዓዎች እየጨመረን ይህን ረመዳን ለልጆቻችን በተለየ መልኩ የተለያዩ ዱዓዎችን ሰብሰብ አድርገን የምናደርግላቸው መሆን አለበት ነው። ወላጆቻችንም እንደዚሁም እነሱ ስራዎቻችን ከማይቋረጥበት መንገድ አንዱ የልጆቻችን ናቸው። ልጆቻችን ያስተማርናቸው ዱዓ ነው ነገኛ በህይወት ስናልፍ ዱዓ የሚያደርጉልን። ስራዎቹ ከማይቋረጡበት ሰው አንዱ ልጅ ወልዶ ልጁ ዱዓ የሚያደርግለት اللهم اغفر لأبي የሚል ማለት ነው። ለአባቴ ማረው የሚል ያንን ዱዓ እኛ በልጅነታችን ልጅ በነበሩበት ሰዓት የምናስተምራቸው ዱዓ መሆን አለበትና ያንን አስተምረን ለወግ ማድረግ አድርሰን በመንገዱ ከመራናቸውና እነሱም ከኛ ህልፈት በኋላም ለኛ ዱዓ እንዲያደርጉልን ምትክ አላህ እንዲያደርግልንም ጨምሮ ዱዓ ልናረግበት ይገባል ነው። ያላህ ሰላም በእናንተ